ሰላም እንዴት ናችሁ? ሰላም ነው። እሺ ስለ አንድ አዲስ ጫማ ወይም መኪና ወይም ማንኛውም አዲስ ነገር ከጓደኛ ጋር እያወራን ከጥቂት ሰዓታት በኋላ ደግሞ በፌስቡክ በኢንስታግራም ወይም በማንኛውም አፕሊኬሽን ወይም መተግበሪያ ፊድ ላይ ያወራው ዕቃ ማስታወቂያ ሆኖ ይመጣልሃል። ይህ ምንድነው ብለህ በአጋጣሚ ነው ወይስ በአጋጣሚ ነው ብለህ በቃ ቸላ ብለህ ልትተው ትችላለህ። ነገር ግን በፍጹም በአጋጣሚ አይደለም። ስልክህ እያዳመጠ ወይም ሪከርድ እያደረገ ስለሆነ ነው። አዎ አብዛኞቹ ስልካችን ላይ ያሉ መተግበሪያዎች ወይም አፕሊኬሽኖች ድምጻችንን እየቀረጹ ለገበያ ማስታወቂያ እየተጠቀሙበት። አይገርምም? ዛሬ ይህንን አደገኛ ባህሪ እንዴት ማስቆም እንደምንችል ወይም እንዴት በቀላሉ ማጥፋት እንደምንችል እና ግላዊነታችንን ወይም ደህንነታችንን እንዴት መጠበቅ እንዳለብን ደረጃ በደረጃ በዚህ ቪዲዮ ላይ እናያለን። ይህን ቪዲዮ እስከ መጨረሻው ተከታተሉ። እንዴት ነው የሚሰራው? ስልክህን ስትገዛ ወይም አፕሊኬሽኑን ስትጭን ተርምስ ኤንድ ኮንዲሽን ወይም ደግሞ ውሎችና ሁኔታዎች የሚለውን ሳታስብ አይ አግሪ የሚል ይመጣልሃል። አይ አግሪ ትለዋለህ ወይም እስማማለሁ ብለህ ስትጫን በዛን ጊዜ አፕሊኬሽኑ እንደተስማማህ እነዚህን ነገሮች ሪከርድ አፕሊኬሽንህ ሪከርድ እንዲያደርግ እንደተስማማህ አድርጎ ይጭናል። ይህ ህጋዊ ነው። ነገር ግን ህጋዊ ቢሆንም የግላዊነት ወረራ ነው በማናውቀው ሁኔታ ማለት ነው። ስላላነበብን ቸላ ብለን ስለተዘናጋን በማናውቀው ሁኔታ ይህን ግላዊነታችንን ወይም ደህንነታችንን የሚጋፋ ነው ማለት ነው። ይህን አግሪ ብለን ስንጫን የማህበራዊ ሚዲያ መተግበሪያዎች ይህን ፍቃድ ተጠቅመው አንተ ስለምታወራው ነገር መረጃ ይሰበስባሉ እና ያንን መረጃ ተጠቅመው ኢላማ የተደረገ ማስታወቂያ ያሳዩሃል ወይም የፈለጋቸውን ነገር ያደርጋሉ ማለት ነው። ይህ ህጋዊ ቢሆንም የግላዊነት ወረራ ልንለው እንችላለን። ታዲያ ይህንን ለማስቆም ምን ማድረግ አለብን? መጀመሪያ በአንድሮይድ ስልክ በተግባር እናየዋለን። በአይፎን ስልክ ደግሞ ቅደም ተከተሉ እነግራችኋለሁ። በራሳችሁ በስልካችሁ ላይ ገብታችሁ ደህንነታችሁን መጠበቅ ትችላላችሁ ማለት ነው። ስለዚህ በአንድሮይድ ስልክ በቅደም ተከተል ነው። አሁን ወደ ሲቲ ወይም ቅንብሮች ወደሚለው እንሂድ። ከዛም ሲቲንግ የሚለውን ጫን እናደርጋለን። በመቀጠልም ወደ ታች ወረድ ብዬ አፕስ የሚለውን መርጬ ጫን እናደርጋለን። አሁን ከምናያቸው መተግበሪያዎች ድምጼን ይቀዳል ብዬ የምጠረጥረውን መተግበሪያ እከፍታለሁ። እሺ ልክፈት። ለምሳሌ ኢንስታግራም የሚለውን መርጬ ልከፍተው። ኢንስታግራም የሚለውን መረጥኩኝ። በመቀጠል ደግሞ ፍቃዶች ወይም ፐርሚሽንስ የሚለውን እጫናለሁ። እሺ ተጫንኩት። አሁን ማይክሮፎን የሚለውን መርጣለሁ። አሁን ደግሞ አትፍቀድ በማለት አስተካክለዋለሁ። አሁን ደግሞ ወደ ዋናው ነጥብ እንግባ። ስክሪን ላይ እንደምናየው የኢንስታግራም ማይክሮፎን ፍቃድ ገጽ ነው። እዚህ 3 አማራጮች እናያለን። የትኛውን መምረጥ እንዳለብንና የትኛው ለደህንነታችን የተሻለ እንደሆነ እንይ ማለት ነው። መጀመሪያ አሎ ኦንሊ ዊል ዩዝ አፕ የሚል እንመልከት። ይህ አፕሊኬሽኑን ከፍተህ እየተጠቀምክ ባለበት ጊዜ ብቻ ማይክሮፎንህን እንዲጠቀም ትፈቅድለታለህ ማለት ነው። ለምሳሌ ቪዲዮ ስትቀርጽ ቮይስ ሜሴጅ ስትልክ ይሰራል ማለት ነው። ነገር ግን ከኢንስታግራም ስትወጣ ማይክሮፎኑ ወዲያውኑ ይጠፋል። ይህ ግን በጣም ሚዛናዊና አስተማማኝ አማራጭ ነው። አብዛኛዎቹ ተጠቃሚዎች ይህን እንዲያደርጉ እመክራለሁ። ሁለተኛው አማራጭ አሁን በስልኩ ላይ አስክ ኤቭሪ ታይም የሚል ነው። ይህ ማለት ኢንስታግራም ማይክሮፎኑን መጠቀም በፈለግን ቁጥር እየተጠቀምንበት ቢሆን እንኳን ፍቃድ ትሰጣለህ ብሎ በየጊዜው ይጠይቃል። ይህ በጣም ጥሩ የደህንነት ጥበቃ ቢሆንም ግን በየጊዜው ስለሚጠይቅ ማለት በየጊዜው ፍቃድ ትሰጣለህ ብሎ ስለሚጠይቅ
ትንሽ ሊያስቸግር ይችላል። ሶስተኛውና የመጨረሻው አማራጭ ደግሞ ዶንት አለው የሚለው ነው። ይህ ከመረጥህ ኢንስታግራም ማይክሮፎን ፈጽሞ መጠቀም አይችልም ማለት ነው። የድምጽ መልእክት በጭራሽ የማትልክ ከሆነና በኢንስታግራም ቪዲዮ የማትቀርጽ ከሆነ ይህን ብታደርግ ሙሉ ደህንነት ይሰጣል። ነገር ግን የኢንስታግራም የድምጽ ባህሪ መጠቀም ከፈለክ ግን አይሰራም። በአጠቃላይ የኔ ምክር በደህንነታችንና በሚመች አጠቃቀም መካከል ሚዛን ለመጠበቅ ከፈለግ አለው ኦንሊ ዩዝ የሚለውን ብንመርጥ ይሻላል። ፍጹም ደህንነት ከፈለግን ደግሞ ዶንት አለው እናደርገዋለን ማለት ነው። ይህንን እርምጃ ለሁሉም ጥርጣሬ ላለባቸው መተግበሪያዎች በመድገም ደህንነታችንን መጠበቅ እንችላለን። ሁሉንም መተግበሪያዎች ወይም አፕሊኬሽኖች በዚህ ቅደም ተከተል እያየን ደህንነታችንን መጠበቅ እንችላለን ማለት ነው። አሁን ደግሞ በአይፎን ስልክ ላይ በእነዚህ በሶስቱ ቅደም ተከተሎች ማጥፋት እንችላለን። እስካሁን በአንድሮይድ ነበር ያየነው። አሁን ደግሞ በአይፎን ስልክ ላይ በእነዚህ በሶስቱ ቅደም ተከተሎች ማጥፋት እንችላለን። አንደኛ ወደ ሴቲንግ እንገባለን። ሴቲንግ የሚለውን ቅንብር በመጫን ወደ ታች ወረድ ብለን ግላዊነትና ደህንነት ወይም ደግሞ ፕራይቬሲ ኤንድ ሴኩሪቲ የሚለውን እንነካለን። ከዛ በሁለተኛ ደረጃ ደግሞ ማይክሮፎን የሚለውን እንመርጣለን ማለት ነው። በመቀጠል በሶስተኛ ደረጃ ማይክሮፎን የሚለውን ስንጫን እዛ ዝርዝር ውስጥ ማይክሮፎኑን እንዲጠቀሙ የማንፈልጋቸው መተግበሪያዎችን ኦፍ ማድረግ ወይም መጠቀም የማንፈልጋቸው መተግበሪያዎች አጠገብ ያለውን ቁልፍ ስትነኩት አረንጓዴ የነበረው ቢጫ ወይም ግራጫ የሆነ እንትን እያለ ኦፍ ማድረግ እንችላለን። ኦን የነበረውን ኦፍ በማድረግ ማጥፋት ወይም ደህንነታችንን መጠበቅ እንችላለን ማለት ነው። ስለዚህ በዚህ ቅደም ተከተል በራሳችሁ ማጥፋት ትችላላችሁ የአይፎን ስልክን ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ ደህና ሁኑ።